አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛልኝ። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ረመዳንንም አላህ ጾማት ተጠቃሞች አድርገን ኢባዳ ወር አላህ ያድርግልን። ሁላችሁም ገባ በሉ። አዲስ የሆናችሁ ላይክ ሰብስክራይብ፣ ነባሮቹ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ሀቂቃትን በጣም ይጠቅማችኋል። ማዳመጥ ብታውቁት እንኳ ከፍታችሁ እያዳመጣችሁ ስራችሁን ስሩ። ያኔ ቁጭ በማዳመጥ አሁን አይቻልም እና እያዳመጣችሁ ስራችሁን ስሩ፣ ይጠቅማችኋል። أحمده سبحانه وأشكره وأتوب إليه وأستغفره وأشهد أن لا إله إلا الله وحده لا شريك له جعل رمضان شهرا للطاعة والغفران وأشهد أن محمدا عبده ورسوله المبعوث رحمة للعالمين صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين إن شاء الله زاري بزج ساعات ما استوص يفلقوت نجار يتزناقانبت ግምት ያልሰጠነው ትልቅ እንግዳ እየመጣ ነው። ረመዳን ضيف عزيز የተከበረ ታላቅ እንግዳ እየመጣ ነው። فإن رمضان مع أنه ضيف عزيز إذا أقبل بالخير كله وإذا أدبر ومعه نفحات لا تعود. أنه ضيف كريم اختاره الله تعالى من بين الشهور وشرفه على سائر الأزمنة وجعل فيه من البركات والفضائل ما لم يجعله في غيره. رمضان تلك انقدا رمضان بمتع ጊዜ በውስጡ ብዙ በረከቶችን ይዞ ይመጣል ለተጠቀመባቸው ሰዎች። ረመዳን በጠፋ ጊዜ ደግሞ ላትመለስ ያች ወር ላትመለስ ሌሎች ኸይራት ነገሮችን ይዞ ይመለሳል ማለት ነው። እነሆ ضيف كريم ተከበረ እንግዳ ነው። اختاره الله تبارك وتعالى من بين الشهور ከ12 ወራቶች መካከል የመረጠው አላህ Subhanahu Wa Ta'ala የመረጠው ትልቅ ወር ነው ረመዳን። وشرفه على سائر الأزمنة ከዘመናቶች ሁሉ አልቆ መርጦ ለይቶ ያወጣው ትልቅ ወር በውስጡም ትልቅ በረካዎችን ትልቅ ፈዳኢሎችን አድርጓል በሌሎች ወራቶች ውስጥ ያላደረገው። إذن فهو ضيف يستحق أن يستقبل بالتوبة. ይህ እንግዳ ነው። ተውበት በማድረግ ልንቀበለው የሚገባ እንግዳ ነው። ويكرم بالطاعة اللهم بمتازز دقمو لكبر لا بالمعاصي ويودع بالاستغفار والقبول. عندهم دقمو سيابك دقمو مهرتنا اللهم بمتأيكنا تقبلن رمضانችን ብለን የምንሸኘው ወር ነው ረመዳን ማለት። ስለዚህ ምን ያክል ለዚህ ለረመዳን እየተዘጋጀ ረመዳን ضيف ነው። ሁሉም ሰዎች የሚናገሩለት ضيف ነው። ሰዎች የሚያከብሩት እንግዳ የሚወዱት እንግዳ ትልቅ እንግዳ ወደ ቤታቸው ሲመጣ በምን ያክል መልኩ ተሽሚር አድርገው ራሳቸውን እንደሚያዘጋጁ ይሄ ለሁላችንም የሚሰወር ነገር አይደለም። فكيف إذا جاء هذا الضيف الذي اختاره الله تبارك وتعالى وشرفه الله يمرطونا ያላቀው የሆነው ይህ ወር ሲመጣስ። لقد شرف الله تبارك وتعالى هذا الشهر تشريفا عظيما فأنزل فيه القرآن وجعله شهر الهداية والنور كما قال الله تبارك وتعالى في سورة البقرة شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. يا رمضان ور الله كالاك أبد عنده مجلج إيه ور بلو مالت الله قرآن يورد بثور
ቁርአን ደግሞ የሰው ልጆች መመሪያና ብርሃን ነው። አላህ እንዳለው ሸህሩ ረመዳን የረመዳን ወር እኮ አለዚ አንዘለ ፊል ቁርአን ያ ቁርአንን ያወረደበት ወር ሁደን ሊናስ ለሰው ልጆች መሪና መመሪያ ይሆን ዘንዳ ቁርአን ወበይናቲን ማብራሪያ ሚነል ሁዳ ወልፉርቃን ከቅኑ መንገድና ከነገራቶች ሁሉ መለያ መተንተኛ ሊሆን ዘንዳ ቁርአንን ያወረደበት ትልቅ የተከበረ ወር መሆኑን ማወቅ ያስፈልጋል። ለረመዳን ታላቅ እንግዳነት መገለጫ የቁርአን በረመዳን ወር መውረድ ብቻ በቂ ነው። ይሄን ላስተነተነ ሰው ፈኢነሁ ላ የክሰል ወላ የተሃወን አን ኢንቲዛሪ ሃዛ ሸህሪ ልዓዚም ምንም አይነት መሰላቸትና ምንም አይነት መዳከም አያጋጥመውም ይሄንን ወር ከመጠባበቅ። ኢዘን ፈኢዛ ካነ አልቁርአኑ አዕዘሙ ልከላም ወካነ ኑዙሉሁ ፊ ረመዳን ደለ ዛሊከ ዐላ ዒዘሚ ሐظ ضይፍ ይህን ነው ወዑሉዊ መንዚለቲህ ወአነሁ ሸህሩ ኢስላሒ ልቁሉብ ቀብለ ኢስላሒ ልአዕማል። ረመዳን ብሎ ማለት ስራዎችን ከማሳመር በፊት ልብን የማሳመሪያ ስልት ነው፣ ዘዴ ነው። ረመዳን ልብን የሚያንጹበት ትልቅ ወር ነው። ልቦች ከተበላሹ ስራዎች በሙሉ ብልሹ ናቸው። ልቦች የሚታረቁበት፣ ልቦች የሚጸዱበት፣ ልቦች የሚታነጹበት ቀን ብሎ ማለት ወር ብሎ ማለት ረመዳን። ወከዛሊክ ረመዳን አነሁ የእቲ ቢረሕመቲ ወልመግፊራ ይህ የተከበረ ወር ضይፉን ዓዚዝ ስንለው ትልቅ የተከበረ ታላቅ እንግዳ ነው ብለን ስንናገር እዝነትንና የአላህን መግፊራን ያመጣል። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ኢዛ ጃአ ረመዳን ፉቲሐት አብዋቡ ልጀና ወغልቀት አብዋቡ ናር ወሱፊደት ሸያጢን ይላል። ረመዳን በመጣ ጊዜ የጀነት በሮች ይከፈታሉ። ጀነትን ለሚናፍቁ ለሚወዱ ሰዎች የጀነት በሮች ይከፈቱላቸው። ወغልቀት አብዋቡ ናር የእሳት በሮች ደግሞ ይዘጋሉ። ወሱፊደቱ ሸያጢን ሰይጣናቶች ደግሞ ይታሰራሉ። ይሄም ኢሻራ ነው ኢላ አነ አልመዓሲ ቱድዓፍ ከዚህ ስንመለከት ወንጀሎች ይነባበራሉ ማለት ነው። ወጣዓቱ ተቅዋ አላህ መታዘዝ ደግሞ ይጠነክራል። እጅግ በጣም እጥፍ ድርብ ተደርጎ አጅሩ ይሰጣል። ወአነ ጠሪቀ ኢለላህ ፊ ሃዛ ሸህር አይሰሩ ወአቅረብ በዚህ ወር ወደ አላህ የሚደረጉት መንገዶች እጅግ ገርና ቀላሎች ናቸው። ለዚህም ነው መን ሷመ ረመዳን ኢማናን ወሕቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ረመዳንን በትክክል አምኖና አጅሩን ልፋቱን ውጤቱን ከአላህ ምንዳውን አገኝበታለሁ ብሎ የጾመ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈውን ወንጀሉን الله يمرلته. يا الله فيا لها من تجارة رابحة صيام أيام معدودات وثمنها مغفرة الذنوب وتكفير السيئات. من يأكل يا مارج يرقدون إثراتك بتعات يميقطروا قناتوችን ጾመን ዋጋዋ ደግሞ የወንጀሎች መማር የሆነችባት የኃጢአቶች መታበሻ የሆነበት ወር ለዚህ ራስን ማዘጋጀት ያስፈልጋል። ለዓመታት ብዙ ትልልቅ ትንሽ ወንጀሎችን በጣም በኃይለኛው ሰርተን ሊሆን ይችላል። ምናልባት ትልልቅ ወንጀሎች ሊታበሱ የሚችሉት ተውበት በማድረግ እንጂ ረመዳንን በመጾም ይችላል። ነገር ግን ቆጥረናቸው የማንዘልቃቸው ትንንሽ ወንጀሎችን በምላሳችን፣ በአይናችን፣ በጆሮአችን፣ በአፍንጫችን፣ በእግራችን፣ በእጃችን ሰርተን ሊሆን ይችላል። ለእነዚህ ኃጢአቶች መታበሻ አላሁ ተባረከ ወተዓላ ይህን የተከበረ ወር አድርጓልና ልንጠቀምበት ይገባል። ሊአነሁ ضይፉን ዩረቢ ተቅዋ ፊ ኑፉስ ይሄ ታላቅ እንግዳ ተቅዋን በሰዎች ልብ ውስጥ የሚያሰርጽ በሰዎች ልብ ውስጥ የሚያበቅል ዩረቢ
የሚያሳድግ የነፍስን ተቅዋ የነፍስን የአላህን ፍራቻ የሚያሳምር የሆነ ወር። لماذا لم يكن الصيام مجرد امتناع عن الطعام والشراب دو الصوم سيبال كمجبنا كمتقطع ብቻ መከልከልና መቆጠብ بل عبادة عظيمة تهدف إلى تزكية القلوب እንደውም ታላቅ እንግዳ ነው ልብን ወደ ማነጽ ይዛ የምትጓዝ ትልቅ ዓላማ ያላት። ለዚህ ነው አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون إيالي يناقرالنا إهن وحد بسرعات نصوموا بسرعات تقوى لنفلقبت بسرعات راساتشن لنسبت يقبال يصوموا حدث تلك وحدث تقوى ምክንያቱም በሌሎች ሐዲሶች ላይ كما رواه البخاري ومسلم الصيام جنة أنه يحمي صاحبه من المعاصي والذنوب ويحمي صاحبه من الغلط والزلل كبزو ነገሮች ባለቤቱን متى يحمي نفسه من الزلل والمعاصي والذنوب والسيئات حينما ينبت التقوى في قلبه تقوى በአንድ ሰው ልብ ውስጥ ሲበቅል ነው የሁሉ ሊሳካ የሚችል። ስለዚህ ረመዳን ታላቅ ወር መሆኑን ታላቅ እንግዳ መሆኑን ማስተዋወስ ያስፈልጋል። እየመጣ ነው ኢንሻአላህ ተደጋጋሚ በዚህ ዙሪያ ላይ ለማስተዋወስ ሞክራለሁ። ጀዛኩሙላሁ ኸይራ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።